32 ሚሊዮን ብር ነው የገዛው ይሄ ሰው ተብሎ አይቼው ይሄን ቤት። ሰው ግን ገንዘቡን ኬት ነው የሚያመጣው? ምንድነው እየሰራችሁ ይውላ ገንዘብ የምታገኙት? ይሁት ኪችኑን በቃ ኦፕን ኪችን ነው። ይሄኛው ደግሞ ዳይኒንግ ቴብሉ ነው። እዚህ ጋር ሳሎኑ አለ። አስባችሁታል? ቁጭ ብላችሁ ከቤተሰብ ጋር ስሱቅ ውስጥ ጨዋቱ ኳስ ስታዩ በዓል ስታከብሩ። በነገራችን ላይ ቺን ቪዲዮ ምሰራላችሁ ፍራሼ ላይ ተኝቼ ነው። እንግዲህ ማድረግ አይቻልም። 32,000 ብር ነው የገዛት ፍራሿ። ቀስተ ደመና ነች። ሰው ባለው ነው እንግዲህ። ማስተር ቤድሩም ይሄንን ይመስላል። ቁም ሳጥን አለው። በጣም ሰፊ ነው። ቪው ደግሞ አስቡት፣ ሙሉ ነው የምታዩት። ማጋረጃው ሲከፈት ይሄ ማስተር ቤድሩሙ ባዝሩም ነው። ከዚህ በተጨማሪ ደግሞ አሚኒቲዎቹ ነው የገረሙኝ። ህንጻው ላይ መጨረሻ ፍሎር ላይ ፕሌይግራውንድ አለው የባስኬትቦል እና የእግር ኳስ። ከዛ መቀጠል ደግሞ 3 ቤዝመንት አለው። የከርሰ ምድር ውሃ፣ ባካፕ ጀነሬተር አለው። ከዛ 3 ኤሊቬተሮች አሉት፣ የፓሴንጀር 2፣ 1 የካርጎ። ከዛ ካርድ ደግሞ ለብቻ ነው የሚሰጠው። ቢገርሙ አሁን አንተ 10ኛ ፍሎር ላይ ከገዛ 10ኛ ፍሎር ላይ ብቻ ነው መውጣት የምችለው በዛሽ ካርድ፣ ፕራይቬሲ ምናምን ተብሎ ማለት ነው። እና በጣም ነው የገረመኝ። በቃ ሰው የሁላ ገንዘብ አውጥቶ ቤት ይገዛል ማለት ነው። ዲያስፖራዎች ምናምን ነው የሚገዙት በብዛት። 55 ቤቶች ነበር የተዘጋጁት፣ አሁን ላይ 10 ነው የቀሩት አሉኝ። በዚህ ዋጋ ሊያውም ከዚህ ከፍ ባለ። ይሄኛው 260 ካሬ ነው። 290 ካሬው 38 ሚሊዮን ብር ነው የሚባለው። ግን ድርድር አላቸው አሉ እስከ ምን ያህል እንደሚቀነስ። ያው ማኔጅመንቱ ጋር ገብታችሁ ነው የሚነገራችሁ። በጣም በቃ ጽድት ያለ ቤት ነው። ምንም ምን ቃላት ነው ያጠረኝ። ጠንከሬ መስራት መልፋት እንዳለብኝ የተረዳሁት። እንደዚህ አይነት ቤት ውስጥ ለመኖር እንደዚህ አይነት ንብረት እንዲኖረኝ። ሲከራይ ደግሞ በጣም ነው የሚያወጣው ነው ያለኝ። እንደነገረኝ ከሆነ የሚገርም ነው። በቃ ይሄኛው የገስት እጅ መታጠቢያና ሽንት ቤት ነው። ዝም ይሻላል ዝም ይሻላል ነው ያለችው ዘፋኝ። ይሄው ለላውንደሪ ብቻ የተሰጠው ክፍል ማለት ነው። እኛ ቤት እቺ ክፍል ብትኖር ትርፍ የቆመን ቢሆን ትተኛታለህ እንጂ ላውንደሪ ተብሎ እንደዚህ አይነት ክፍል አብዳል። ይሄኛው ግርም ያለኝ የሰራተኛ መኝታ ቤቷ ይሄ ነው። ከዛ ሻወር ሽንት ቤት አላት የራሷ ደግሞ እዚህ ጋር። እኔ እዚህ ሰራተኛ 5,000 ብር እንዴት ይገባል ሰራተኛ ብዬ ራሴ ነው የምሰራው ብዬ ወገን አስሬ እየሰራ እዚህ አባቴ ለካ ወዶ አይደለም 5,000 ብር የሚሉት። ይሄንን ካዩ መጨረሻ ይብሳል። ይሄ ደግሞ 237 ካሬ ነው ያሉኝ። እንደዚህ ነው የምትረከቡት። ስትረከቡ ጠንቀቅ ተደርጎ ነው የሚሰጣችሁ። እንደዚህ 2 አይነት አማራጭ አለ። ይሄኛው ፐርኬ ይባላል። ቅድም ያያችሁበት ቤት ደግሞ ሴራሚክ ነው። በሁለቱ በፈለጋችሁት ነው የምትገዙት። ኪችን ካቢኔትም አለው ከለር አማራጭ በነጭና በግሬ። እሱም አማርጣችሁ ነው። ቁም ሳጥኑ 3 ሜትር ነው። የማስተር ቤድሩሙ ባልከኒዎች ያላቸው። ፊት ለፊት የምታዩት የጫካ ፕሮጀክት፣ እንግሊዝ ኤምባሲ፣ መገናኛ፣ ሾላ። በቃ የሚገርም እይታ ነው ያለው። የዛኛው ቤት ቪው ደግሞ ወደ ቦሌ ወደ ምናምን ነው የሚያሳዩ። በጣም ነው የሚያምረው። ይሄ ማስተር ቤድሩሙ ነው። ቁም ሳጥኑ እንደምታዩት ሲከፈት ይበራል። በቃ እዚህ ማይበራ ነገር የለም። በቃ ይሄኛው ደግሞ ባለ የሁለተኛው ሩም ነው። ይሄኛውም ሰፊ የሆነ ቁም ሳጥን አለው። ቁም ሳጥን ውስጥ ምንስ ታስቀምጣለን ብለህ በርበሬና ሽሮ ስኳርን ታስገባበታለህ እንጂ በጣም ሰፊ ነው። ትርፍ ነው። የድሃ ነገር ኮንትሮል ወፍ ያደረኩት እኮ። እቺ ላውንደሪ ስፔስ ነች እንደምታዩት። ይሄኛው ኮመን ባዝሩሙ ነው ማለት ነው። መብራቱ ይበራል። ሴንሰር ነው። ራስ ገባ ይበራል። በቃ ይበራል። እኛ ጋር ስትገባ ቤት ይጠፋል መብራት፣ ስትወጣ ነው የሚበራ። ወይ ልዩነት። ለማንኛውም አሜሪካ፣ ካናዳ፣ ኢሮፓ ሀገር ላይ ያላችሁ ዲያስፖራዎቻችን እናንተን ይመለከታል። ደውሉልኝ። 0932004941 እዮባላለው። በደንብ ሻይ ቡና በነጻ ጋብዤ ነው የምንከባከባችሁ። መልካም ቀን ይሁንላችሁ። ኢትዮጵያዊነት መልካምነት ነው። ቻው